ስኳርነት የበዛባቸው ምግቦች ማዘውተር ያለ ጊዜ እንድናረጅ ያደርገናል። በተለይም ደግሞ ሰውነት ውስጥ ከገቡ በኋላ በቀላሉ የሚዋሃዱ በቀላሉ ሪአክት የሚያደርጉ ሲምፕል ሹገር የሚባሉት ለምሳሌ ያህል ፍሮክቶስ የበዛባቸው ምግቦች ማዘውተር ቶሎ እንድናረጅ ያደርገናል። ማር ወይም ደግሞ ሲረፕ፣ የተለያዩ አይነት ሲረፖች፣ የታሸጉ ምግቦች፣ ልዩ ልዩ ለስላሳ መጠጦች፣ የዚህ አይነት ስኳሮች ሰውነት ውስጥ ከገቡ በኋላ ቶሎ ስለሚዋሃዱ ግላይኬሽን ፈጣን እንዲሆን ያደርጋሉ። ግላይኬሽን ማለት ሰውነታችን ውስጥ ካርቦሃይድሬት ከፕሮቲን ጋር ሲዋሃድ የሚፈጠር ፕሮሰስ። ግላይኬሽን ወይም ብራውኒንግ በፍጥነት በተካሄደ ቁጥር ደግሞ ሰውነታችን ውስጥ ዳሜጅ የሆኑ ፕሮቲኖች እና ሴሎች ይከማቻሉ። ይሄም አድቫንስ ግላይኬሽን ኢንድ ፕሮዳክት ይባላል። አድቫንስ ግላይኬሽን ኢንድ ፕሮዳክቶች የሚመረቱበት ፍጥነት ሰውነታችን እነሱ ከሚያስወግድበት ፍጥነት በልጦ ከተገኘ ሰውነታችን ውስጥ ሞር አድቫንስ ግላይኬሽን ኢንድ ፕሮዳክት ክምችት ይኖራል። የተከማቸ አድቫንስ ግላይኬሽን ኢንድ ፕሮዳክቶች መኖር ደግሞ ለጤናችን ጥሩ ነገር አለ። ስለዚህ ካርቦሃይድሬት ወይም ግሉኮስነት ያላቸው ምግቦች ከምግባችን ላይ ጨርሶ ማስወገድ የሚቻል ነገር ባይሆንም ሞር ኮምፕሌክስ የሆኑ ለመዋሃድ ጊዜ የሚወስዱ ስሎ ዳይጀስት የሚያደርጉት መምረጥ ግላይኬሽን ስፒዱ ስሎ እንዲሆን ያደርገዋል። በዚህም የተነሳ አድቫንስ ግላይኬሽን ኢንድ ፕሮዳክቶች ሰውነታችን ውስጥ ቶሎ አይከማቹም። ከነሱ ጋር ተያይዞ የሚመጣ የጤና ችግርም ሀፕን አያደርግም ወይም ደግሞ ኤጂንግን ስሎው እናደርገዋለን።